በአረበኛ በሽተኛ የሚባሉ ፊደላቶች እንዳሉ ታውቃላችሁ? እነማን ናቸው? ለምንስ በሽተኛ ተባሉ? እንደሚታወቀው ህመም ላይ ወይም በሽታ ላይ ያለ ሰው ሁኔታው ተለዋዋጭ ነው። አንዴ ነቃ፣ አንዴ ደከም ይላል። ከዚህ በመነሳትም ከበድ ያሉ እንቅስቃሴዎችን መስራት አይችልም። እነዚህ ፊደላቶችም የዚሁ ቢጤ ናቸው። እነማን እንደሆኑና ለምን እንደዚህ እንደተባሉ ለማወቅ እስኪ እነዚህን ሁለት ቃላት ወደ ተለያዩ ቅርጾች እናባዛቸው። ስናባዛቸው ግን መጀመሪያ ላይ የነበሩ ፊደላቶችን እናስተውላቸው። ከተበ፣ የክቱቡ፣ ኡክቱብ፣ መክተብ፣ ካቲብ፣ ኪታብ። ቃለ፣ የቁሉ፣ ቁል፣ መቁል፣ ቂለ፣ ቃኢል። የመጀመሪያው ቃል ላይ እንዳስተዋል ነው ከተበ የሚለው ላይ ካፍ፣ ታ እና ባ ሁሉም ቅርጾች ላይ ሶስቱኑ ፊደላቶች አግኝተናቸዋል። ሆኖም ቃለ የሚለው ቃል ላይ ግን መሃል ላይ ያለችውን አሊፏን በየቅርጾቹ ስትቀያየር አንዳንዴም ስትወርቅ አግኝተናታል። ቃለ አሊፍ ነበረች፣ የቁሉ ወደ ዋው ተቀየረች፣ ቁል እዚህ ላይ ወደቀች፣ መቁል መልሳ ዋው ሆና መታለች፣ ቂለ ወደ ያ ተቀየረች፣ ቃኢል ወደ ሐምዝ ተቀየረች። ስለዚህ በዚህ መልኩ የሚለዋወጡና የሚገለባበጡ ፊደላት በሽተኛ ወይም ሐርፈል ዒላ ተብለው ይጠራሉ። እነሱም አሊፍ፣ ወውና ያ ናቸው። እነሱ የገቡበት ቃልም ሙዕተል ተብሎ ይጠራል። ከዚህ ባህሪያቸው የመነጨም ሐረካን አይቀበሉም ወይም የመቀበል ዕድላቸው በጣም አናሳ ነው። የአንድ ወር የሶርፍ ትምህርትን በነፃ ለመከታተል የምትፈልጉ በቴሌግራም ቻናላችን የሚሰጥ በመሆኑ ባዮ ላይ ወይም ኮሜንት ላይ ባለው ሊንክ ቻናሉን ጆይን በማድረግ መከታተል ትችላላችሁ።